ያኔ እሱ ሲያለቅስ መላው ጣሊያን አብሮ አልቅሷል። ሮቤርቶ ባጆ ኳሱን ስቶ አንገቱን ደፍቶ እጆቹን ወገቡ ላይ አድርጎ ሜዳው ላይ የቀረበት ምስል ዛሬም ድረስ በእግር ኳስ ታሪክ ትልቁ የሐዘን ምልክት ተደርጎ ይወሰዳል። የአሜሪካን የ1994 ዓለም ዋንጫ ነው። ጣሊያን መጥፎ አጀማመር የነበራት ቢሆንም የባላንዶሮ አሸናፊ ሮቤርቶ ባጆ ግን የቻለውን ሁሉ አድርጎ ሀገሩን ለፍጻሜ ያበቃ። አሁን የሮቤርቶ ባጆና ጣሊያን ታሪክ የሚሰሩበት ሰዓት ላይ ደርሰዋል። ሆኖም በፍጻሜው ጨዋታ ጣሊያን ከብራዚል ጋር ተገናኝታ መደበኛው ጭማሪው ሰዓትም 0-0 መጠናቀቁ ጨዋታው ወደ መለያ ምት ቅጣት ምት አመራ። ጣሊያን ዋንጫውን ለማግኘት የመጨረሻውን ፍጹም ቅጣት ምት ማስቆጠር ነበረባት። ኳሱን ለመምታት የተዘጋጀው ደግሞ የዓለም ምርጡ ተጫዋች ሮቤርቶ ባጆ ነበር። በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች አይናቸው በእሱ ላይ ጥለው ትንፋሻቸውን ዋጡ። ባጆ ኳሱን መታ። ሆኖም ግን ኳሱ ወደ ሰማይ ከፍ ብሎ ወጣ። ብራዚል የዓለም ሻምፒዮን ሆነች። ያቺ ቅጽበት ባጆ ኳሱን ስቶ አንገቱን ደፍቶ እጆቹን ወገቡ ላይ አድርጎ ሜዳው ላይ ቆሞ የቀረበት ምስል ዛሬም ድረስ የእግር ኳስ ታሪክ ትልቁ የሐዘን ምልክት ተደርጎ ይወሰዳል። ያኔ እሱ ሲያለቅስ መላው ጣሊያን አብሮ አልቅሷል። ሮቤርቶ ባጆ ያቺ ምሽትና ከዚያ በኋላ የነበረው ሕይወቱን በተለያየ ቃለ መጠይቆችና በግል የሕይወት ታሪኩ ላይ ሲያስታውስ እንዲህ ይላል። ያቺን ቅጣት ምት ለዘላለም ይዣት እኖራለሁ። ከልጅነቴ ጀምሮ ህልሜ የነበረው የዓለም ዋንጫ ለሀገሬ ማሸነፍ ነበር። ያ ህልሜ ግን በአንድ ቅጽበት አመድ ሆኖ ቀረ። በሌላ ጊዜ ደግሞ ሰዎች አሁንም ድረስ ስለሱ ይጠይቁኛል። እውነቱን ለመናገር ያ ቁስል መቼም ሙሉ ለሙሉ አይሻርም፣ ሁልጊዜ እዚያው ልቤ ውስጥ አለ ሲል ተናግሯል። ሮቤርቶ ባጆ የደረሰበትን ትችት ሲያስታውስ ደግሞ በሕይወቴ በአስቶን ቪላ፣ በጁቬንቱስ፣ በሚላንና በጣሊያን በመቶዎች የሚቆጠሩ ቅጣት ምቶችን አስቆጥሬያለሁ። ማንም ግን እነሱን አያስታውሳቸውም። ሰዎች የሚያስታውሱት ያችን የሳትኳትን ብቸኛ ኳስ ብቻ ነው። ግን ይህ የእግር ኳስ ሕግ ነው። መውደቅ ሳይሆን ተነስተ መጓዝም ዋነኛው የህይወት አካል ሊሆን ይገባል ሲል ወደ ኋላ መለስ ብሎ ያስታውሳል።